ታዮች ዛሬም እግዚአብሔር ለምን ይዘገያል በሚለው ርዕስ እያየን ነው ያለነው። እግዚአብሔር ከሚዘገይበት ሌላው ክፍል ደግሞ ሌላው ነገር ደግሞ የእግዚአብሔርን ፍቃድ እስክናቅ ድረስ እግዚአብሔር ይዘገያል። ፍቃዱን ስናቅ እግዚአብሔር ፍቃዱን ሊያከናውን ወደ ህይወታችን ይመጣል። ፍቃዱን እኛ ካላወቀን ግን ከፍቃዱ ጋር ስለምንተላለፍ መተላለፍ ደግሞ በሚሆንበት ጊዜ አንድ ስለማንሆን ከእግዚአብሔር ፕሮግራም ጋር ስለማንገናኝ በተላለፈን ቁጥር ይዘገያል። ለዚህ ነው መጽሐፍ ቅዱሳችን በኢሳይያስ መጽሐፍ ላይ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ ይርቃል የሚለው። እንግዲህ ሰማይና ምድርን ማገናኘት በጣም ከባድ ነው። የእግዚአብሔር ሐሳብ እና የእግዚአብሔርን ፍቃድ ካላወቅን ሐሳቤ ከሐሳባችሁ ፍቃዴ ከፍቃዳችሁ ሰማይ ከምድር እንደሚርቅ የሰማይና የምድር ርቀት በጣም አስቦ ሊገናኙ አይችሉም። ሁለቱን የሚያገናኝ ግን ምንድነው? የእግዚአብሔር ፍቃድ ይባላል። የዛኔ ነው እንግዲህ በህይወታችን መከናወንና ድልን የምናገኘው። ይሄንን ሐሳብ ለማስተናገድ ወይም እግዚአብሔርን መለኮታዊ ሐሳቤ በህይወታችን ሊያደርግልን በትዳራችን፣ በቢዝነሳችን፣ በትምህርታችን፣ በምድር ላይ ባለን ፕሮግራም ሰው በምድር ላይ እግዚአብሔርን መስሎ ነው የተፈጠረው። ያ እግዚአብሔርን የሚመስል ሰው ደግሞ ክርስቶስን ካወቀ በኋላ የሚያከናውነው የራሱን ፍቃድ አይደለም፣ የእግዚአብሔርን ፍቃድ ነው የሚያደርገው ማለት ነው። የዛኔ ነው እንግዲህ መከናወንና ድል የተጠራለትን ዓላማ ከውኖ የሚያልፈው ሰው። ያን ለመከወን ያን ለማድረግ ግን የመጀመሪያው ቁልፉ የእግዚአብሔር ፍቃድ ምን እንደሆነ ማወቅ አለብን። ያንን ፍቃድ እስካላወቅን ድረስ የምንከውነው የልባችንን ፍቃድ፣ መሻታችንን፣ ስሜታችንን ነው የምናደርገው። እሱ ደግሞ ብለስድ አያደርገንም፣ ያታግለናል፣ ያደክመናል። መልሶ ደግሞ ያልተጠራንለት ጉዳይም ስለሆነ እድሜያችንን ተምችና ኩኩባ የበላው ዘመን የሚባለው የእግዚአብሔርን ፍቃድ ባለማወቅ ውስጥ የምንኖርበት ዘመን በቃ ስጋችንን የመናፍስቱን ዓለም እያስተናገድን አጋንንትም እኛን የሚያጠቃበት ስፍራ ቢኖር ያ ነው። በቃ በፍቃዱ ስንገኝን ከለላ እናገኛለን፣ ምሪት እናገኛለን፣ ብሌሲንግ እናገኛለን። ራሱ እግዚአብሔር ይመራናል። ዳዊት ለዚህ ነው እግዚአብሔር እረኛዬ ነው የሚለው። በለመለመ መስክ ይመራኛል፣ በዕረፍት ውኃ ዘንድ ያሳድረኛል። እንግዲህ ዳዊት ማና እረኛ አለው የሚመራው። ወዴት የሚወስደው ብትሉ ወደ እግዚአብሔር ፕሮግራም የሚወስደው፣ ወደ እግዚአብሔር ፍቃድ የሚወስደው እግዚአብሔር ይመራዋል። እግዚአብሔር እንዲመራን እግዚአብሔር ፍቃዱን እንዲገልጥልን ምን እናድርግ? በሮሜ ምዕራፍ 12 ላይ እንደዚህ የሚል ቃል አለ ከ1 እስከ 2 እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፍቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ጳውሎስ። በዚህ ክፍል ላይ እንግዲህ የእግዚአብሔር ፍቃድ ለማወቅ ከሚያስፈልገን ትልቁ ነገር ምንድነው? ሰውነታችንን ቅዱስና ሕያው መስዋዕት አድርገን መጠበቅ ስንጀምር እግዚአብሔር ፍቃዱን ለአእምሯችን፣ ፍቃዱን ለመንፈሳችን፣ ፍቃዱን ለነፍሳችን ያሳውቃታል። አክቲቭ ሆኖ ሰውነታችን እሱን የሚያዳምጠው ሰው 3 ነገር አለው። ሰውነት አለን፣ ስጋ አለን፣ ነፍስ አለን፣ መንፈስ አለን። የሶስቱ ውህድ ነን። ስለዚህ በእነዚህ ደግሞ እግዚአብሔርን ፍቃድ ማወቅ የምንችለው መልሰን ይሄ ማደሪያ የሆነውን ሰውነታችንን በቅድስና ስንጠብቅ የእግዚአብሔርን ፍቃድ ማወቅ ቀላል ይሆናል። ሰውነታችንን ግን በቅድስና ሳንጠብቅ የእግዚአብሔርን ፍቃድ መረዳትና ማወቅ አንችልም። ምክንያቱም ይሄኛው ቦዲያችን ይሄኛው ሰውነታችን ቤተ መቅደስ ሆኖ እያለ በዝሙት እየተጨማለቀ በኃጢአት እየወደቀ በዚህ ዓለም እንደፈለገ የሆነ ፍቃድ ምንድን ነው ብሎ እግዚአብሔርን ብጠይቅ እግዚአብሔር አይነግረውም። ቢነግረውም ደግሞ ሊሰማ አይችልም። ምክንያቱም ያለ ቅድስና እግዚአብሔር ማየት አንችልም። በዚህ ዘመን ባይሰበክም ባይነገርም ውድ ተከታታዮቼ በጣም ጨክኜ ይሄን ነገር እነግራቸዋለሁ። ያለ ቅድስና እግዚአብሔርን ማየት አትችሉም። እኔ ቅዱስ ነኝና ቅዱሳን ሁኑ ተብለናል። ስለዚህ ቃሉ ይቀድሰናል፣ መንፈስ ቅዱስ ይቀድሰናል፣ የልጁ የክርስቶስ ኢየሱስ ደም ይቀድሰናል። ጸሎት ራሱ ሰውን ይቀድሳል። በምንጸልይበት ጊዜ ከእግዚአብሔር ጋር ነው የምንነካካው። የእግዚአብሔር ቅድስና ያገኘናል። አያችሁ? ስለዚህ እግዚአብሔር ሁሉ ጊዜ እንድንቀደስ የሱ ፍቃድ ነው። ትቀደሱ ዘንድ ይላል እኮ መጽሐፍ ቅዱስ እንድንቀደስ። በመጽሐፈ ኢያሱ ላይ ደግሞ ዛሬ በፍቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው ይላል። እና ዛሬ ፍቃዳችንን ስንቀድስለት፣ ሐሳባችንን ስንቀድስለት እግዚአብሔር ደግሞ በፍቃዳችን ላይ ፍቃዱን ይነግረናል ማለት ነው።
ባልተቀደሰ ሐሳብ ላይ ባልተቀደሰ ፍቃድ ላይ ባልተቀደሰ ሰውነት ላይ እግዚአብሔር ፕሮግራሙን አይነግረንም። ቀጣይ ሊያደርግ ያለውን ነገር አይነግረንም። የሚነግረን ዴቪል ነው፣ የሚነግረን ሌላው ዓለም ነው እንደውም። ስለዚህ ሰውነታችሁን ይላል ጳውሎስ እዚህ ጋር ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በክርስቶስ ርኅራኄ እሰብካችኋለሁ አይልም፣ አስተምራችኋለሁ አይልም፣ እለምናችኋለሁ። ጳውሎስ እስኪለምን ድረስ ዛሬም እኔ በዚህ ሚዲያ ውስጥ ሆኜ እለምናችኋለሁ። ሰውነታችንን ቅዱስና ሕያው መስዋዕት አድርገን ለእግዚአብሔር የምናቀርበው ዛሬ ብራችንን አይደለም፣ ዛሬ ጊዜያችንን አይደለም እግዚአብሔር የሚፈልገው። ሰውነታችንን ግን እንዲህ አድርገን እንድናቀርብ ይፈልጋል። ክርስቶስ ኢየሱስ ከሰማይ ወርዶ ክብሩን ጥሎ እኛን ለማዳን ቅዱስ የሆነው አምላካችን ወደ ምድር እንደመጣ ታውቃላችሁ። ለዚህ እግዚአብሔር ደግሞ ለዚህ አምላክ ደግሞ ዛሬ ሌላ መስዋዕት አይፈልግም። እግዚአብሔር የበግ መስዋዕት አይፈልግም ከኛ ሌላ አይደለም። እኛ ራሳችን ሰውነታችንን ቅዱስና ሕያው መስዋዕት አድርገን እንድናቀርብለት ግን እግዚአብሔር ይፈልጋል። የዛኔ የእግዚአብሔርን ፈቃድ ማወቅ ቀላል ይሆናል በህይወታችን። እግዚአብሔር እኛን ይመራናል ማለት ነው። ያለ ቅድስና ህይወት ግን እግዚአብሔር ሊመራን አይችልም። ቢመራንም አናቀውም፣ አናደምጠውም፣ አንለየውም ከሌላው ድምጽ። ጥርት ያለውን ድምጽ ለመስማት የተቀደሰ ህይወት ያስፈልገናል። የተቀደሰ ህይወት ደግሞ እንዴት ይመጣል? ሰውነታችንን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር የምናቀርበው ማንነታችንን እግዚአብሔር ለዛ ማንነት ይናገራል። በጎቼ ድምጼን ይሰማሉ ስለሚል በግነታችን ደግሞ በቅድስናችን ውስጥ ነው ያለ። ዛሬ እግዚአብሔር ይቀድሰን ዘንድ በጎ ፈቃዱ ነው። እንድንቀደስም ደግሞ ይፈልጋል። እሱ ቅዱስ ስለሆነ ተቀደሰ ፕሮግራም ለኛ አለው። ያንን ለማወቅ የመጀመሪያው የማንደራደርበት ቅድስና ህይወት ያስፈልገናል። ምንም በዚህ ዓለም ብዙ ችግር ቢኖርብን፣ ምንም እቺ ዓለም ዛሬ ዝብርቅርቋ ቢወጣ፣ ለቅድስና ያላት ስፍራ የወረደ ቢሆን፣ ብዙ ትምህርቶቻችን ብዙ ነገሮቻችን ወደዚህ ባያመጡንም እውነቱ ግን ይሄ ነው። እግዚአብሔርን ፈቃድ ለማወቅ ለመጀመሪያ ሰውነታችንን ቅዱስ አድርገን ለእግዚአብሔር ማቅረብ፣ ሁለተኛ የእግዚአብሔርን ፕሮግራም ለማወቅ ፍጹም የሆነውን በጎና ደስ የሚያሰኘውን ነገር ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ። በአእምሮአችሁ መታደስ ተለወጡ እንጂ ዓለም አትምሰሉ ለዚሁ ክፍል ላይ። ሁለተኛው ይሄ ነው በቃ የሚያስፈልገን። ይሄን ዓለም አትምሰሉ፣ በአእምሮአችሁ መታደስ ምን አድርጉ? ተለወጡ። አእምሮአችን የሚታደስ ነው። ምክንያቱም ትናንትና በዓለም ነበር፣ ዛሬ ወደ ክርስቶስ ኢየሱስ መተናል። በጌታ ቤት ስንኖር ደግሞ አእምሮአችን እለት እለት ይታደሳል። አእምሮአችንን የሚያድስ የእግዚአብሔር ቃል ነው። እግዚአብሔርን ቃል ባጠናን ቁጥር፣ የእግዚአብሔርን ቃል ባሰላሰልን ቁጥር አእምሮአችን ይታደሳል። አእምሮአችን በታደሰ ቁጥር የምንካፈለው ቃል የምናነበው ቃል መንፈስም ነው ህይወትም ነው። ያ መንፈስም ህይወትም የሆነ ቃል እንጂ ጥቅስ አይደለም የምናጠናው። አንዳንዴ ጥቅስ እንደምናነብ ነገር ነው የምናስበው፣ አይደለም። የምናነበው ቃል የጸጋ ቃል ነው። የምናነበው ቃል መንፈስ የሆነ ቃል ነው። የምናነበው ቃል ህይወት ያለው ቃል ነው። ያ ህይወታችንን ያድሳል። ያ የምናነበው ቃል መንፈሳችንን ያድሳል። የዛኔ አእምሮአችን ይታደሳል። የታደሰ አእምሮ ደግሞ ሻርብ ይሆናል። የእግዚአብሔርን ፈቃድ እለት እለት ለይቶ ያውቃል። አንድ ቢላ እለት እለት ምን ሞርደው ከሆነ ስንከትፍበት ሻርብ ነው የሚሆነው፣ ይቆርጥልናል፣ ለምንፈልገው ዓላማ ይውላል። ልክ አእምሮአችን እለት እለት እየታደሰ በሄደ ቁጥር እየተለወጥን እንመጣለን። የሚለውጠን ደግሞ እግዚአብሔር ቃል ነው። በተለወጠ ቁጥር ደግሞ አእምሮአችን አሁን አሮጌውን አዳም አይደለም የሚያስበው፣ ያለፈው ነገር አይደለም የሚያስበው፣ ሌላ የሰማይን ፕሮግራም ነው የሚያውቀው። በሰማይ ያለውን በመንፈስ ቅዱስ ሐሳብ ውስጥ ያለውን እግዚአብሔር ያዘጋጀውን ፕሮግራም እለት እለት ማወቅ ይጀምራል ማለት ነው። አእምሮአችን እለት እለት መስማት እንጀምራለን። እለት እለት መንፈሳችን ስለታደሰ አእምሮአችን ስለታደሰ ልክ እግዚአብሔር ለመንፈሳችን የሚያወራውን ነገር ነፍሳችን ታውቃለች። ነፍሳችን የምታውቀውን ነገር ስጋችን አክቲቭ ሆኖ ንቁ ሆኖ ያደምጣል፣ ይለያል ማለት ነው። በድንግዝግዝ አይደለም የምንመላለሰው። ስለዚህ እነዚህን ሁለት ነገር መያዝ አለብን። አንደኛ ሰውነታችንን ቅዱስና ሕያው መስዋዕት አድርገን እለት እለት ለእግዚአብሔር ማቅረብ፣ ሁለተኛው ደግሞ ይህን ዓለም ላለመምሰል በአእምሮአችን መታደስ እየተለወጥን በመጣን ቁጥር የእግዚአብሔርን ፈቃድ መለየትና ማወቅ ግራ አይገባንም። ዛሬም የእግዚአብሔርን ፈቃድ ስናቅ እግዚአብሔር የዛኔ በእኛ ዘመን አይዘገይም፣ በእኛ ህይወት አይዘገይም።
ኦልሬዲ ፍቃዱን አቀናልና ወደ ብሌሲንጋችን ወደ ትዳራችን ወደ ቢዝነሳችን ወደ ምንሰራው ነገር ኮንፊደንስ ይኖረናል እኔ አውቄያለሁ እግዚአብሔርን ፍቃድ ለዚህ ነው ጳውሎስ ትልቅ ኮንፊደንስ ነበረው ባለዚህ ቀበቶ ማን ነው ተብሎ መልእክት ሲነገረው በሐዋርያ ሥራ ላይ እኔ ነኝ አለ ስለዚህ መከራ እንዳለበት ሲነግሩት አውቃለሁኝ እኔ ልሰዋ ይገባኛል በኢየሩሳሌም እንደውም መሞት ይገባኛል ይሄን አስቀድሜ አውቄያለሁ ነብዩ ከሚናገረው ትንቢት በፊት ጳውሎስ አቆታል ዛሬም ብዙ ሰው እንዲናገር ነው የምንፈልገው እግዚአብሔር ተናገረኝ እግዚአብሔር በነብይ ተናገረኝ ዛሬ አትልፈ ላንተ ሳይናገርም ወይ እግዚአብሔር እንደውም እኮ እግዚአብሔር የሚናገረን ለኛ ከተናገረን በኋላ ነው ማወቅ የሚገባን እንጂ ለኛ ሳይናገር ለሌላው የሚናገረው መልእክት በራሱ ችግር አለው ለዚህ ነው በዚህ ዘመን ዝብርቅርቃችን የወጣው ነብይ መፈለግ ጥሩ ነው ግን ሁሉ ጊዜ ዲፔንድ ነብይ ላይ መሆን ጥሩ አይደለም እኛስ ልጆች አይደለንም በጎቹ አይደለንም ድምጹን አንሰማም እንዴ እግዚአብሔር ድምጹን ሁሉ ጊዜ ይናገራል በዘመን መጨረሻ በልጁ በክርስቶስ ኢየሱስ ተናገረን ይላል እግዚአብሔር ተናግሯል ዛሬም ይናገረናል የሚናገር አምላክ የሚሰማ አምላክ አለን የሚያይ አምላክ አለን የሚራራ አምላክ አለን ግን እንዳንሰማው ያደረገን ሌሎች ላይ ዲፔንድ እንሆናለን ነብይ ላይ ዲፔንድ እንሆናለን ሌላው ከኔ የበለጠ ይሰማል ብለን እናስባለን ወገኔ እነግርሃለሁ አንተ የሰማኸው ነው እንጂ የሚያረጋግጥልህ እግዚአብሔር ለባሪያው ሳይናገር አንዳች አያደርግም ይላል መጽሐፍ ቅዱስ ለባሪያው ሳይናገር አንዳች አያደርግ ላንተ ሳይናገር አንዳች አያደርግም መልእክት ኮንፈርሜሽን ነው መሆን ያለበት ኮንፈርም የምታረጋግበት ማረጋገጫ የምታገኝበት ነው እንጂ መጀመሪያ መስማው አንተ ነህ መጀመሪያ መስሚው አንቺ ነሽ በዘመናችን በቀሌላው ሲናገረን እልልይያል ግን አይፈጸምም እንጽፋለን እንይዛለን እኛ አልሰማንም አውሬዲ ያስቀደመን እግዚአብሔር ለኛ ነው መንገድ ያለበት አስቀድሞ የልቡን ሐሳብ ፈቃደኛ ባሪያዎቹ ልጆቹ እኮ ነን አገልጋዮቹ እኮ ነን ስለዚህ ጆሮአችን እንዲሰሙት እለት እለት መቀደስ ግን ያስፈልገናል አሁንም የልቡን ፕሮግራም እንድናቅ በአይምሮአችን መታደስ እለት እለት መለወጥ አለብን ስለዚህ የእግዚአብሔር ድምጽ የዛኔ አንተላለፍም እግዚአብሔር የዛኔ ፕሮግራሙን ለባሪያው ለአብርሃም ይነግረው ነበር ያንዳንዱን ነገር ያያችሁ ስለዚህ አብርሃም የተለወጠ ህይወት አለው አብርሃም የተቀደሰ ህይወት ነበረው በዛ ዘመን እጅግ እግዚአብሔርን ይፈራል እንግዶችን በጣም ይቀበላል ከአብርሃም ኳሊቲ እግዚአብሔርን ይፈራዋል በጣም አስራቱን ያወጣል እግዚአብሔርን እጅግ ነው የሚያከብረው የአብርሃምን ህይወት በጣም የተለወጠ ሰው ነው ባይለወጥ ኖሮ ከኡር ምድር አይወጣም ነበር ሀገሩን ትቶ ህዝቡን ትቶ ነው የወጣው ለእግዚአብሔር ያያችሁ የተለወጠ አይምሮ አለው ከእግዚአብሔር ጋር ሲከተል ከእግዚአብሔር ጋር ሲኖር የተለወጠ ህይወት ነበረው ዛሬም የሚዲያ የምትከታተሉ እግዚአብሔር ፍቃድ ምን እንደሆነ ግራ ለገባችሁ የእግዚአብሔር ፍቃድ ማወቅ ቀላል ነው በእነዚህ በሁለቱ ሜቶዶች ትችላላችሁ ያን ስታቁ እግዚአብሔር በፍጥነት ያሰበውን ያቀደውን ፕሮግራም ይነግራቸዋል ተባረኩ